አርሰን ዌንገር ሲነሳ አርሰናል ብቻ አይደለም የሚነሳው በዓለም እግር ኳስ ላይ ያሳደረው ትልቅ ተጽዕኖም ጭምር ነው። ብዙ አዳዲስ ሀሳቦችን ለእንግሊዝና ለዓለም እግር ኳስ በማስተዋወቅ ይታወቃል። ሚዲያ ላይ ተገኝቶ የሚሰጣቸው ፐርስፔክቲቮች ሁሌም ኦን ፖይንት ናቸው። አሁን ደግሞ በያዝ ዴቨሎፕመንት ዙሪያ ፊፋ ውስጥ እየሰራ ይገኛል። በዛሬው ቪዲዮ የምናየው አርሰን ዌንገር ለትላልቅ ተጫዋቾች የመከረው 5 ምርጥ ምክሮችን ነው። እነዚህ ምክሮች ራንደም ምክሮች እንዳልሆኑ ተጫዋቾቹ በራሳቸው አንደበት ተናግረዋል። ምናልባት እነዚህ ተጫዋቾች በአርሰን ዌንገር ባይመከሩ ኖሮ አሁን የደረሱበት ደረጃ ላይደርሱ ይችሉ ነበር። በተለይ አምስተኛው በፕሪሚየር ሊጉ ላለፉት ዓመታት የነገሰ ተጫዋች ነው። የሚያስገርመው ደግሞ ተጫዋቹ የአርሰናል ተጫዋች አይደለም። የመጀመሪያው ለቴሪ ሄንሪ የመከረው ምክር ነው። ሄንሪ የአጥቂ ስፍራ ተጫዋች ስለነበር የቡድን አጋሮቹ ኳስ በተደጋጋሚ ሳይሰጡት ሲቀሩ ያማርር ነበር። ያኔ አርሰን ዌንገር ጠራውና እንዲህ ብሎ ጠየቀው፣ ፌንድሪክ ላምባርግ በሚሰጥ ተመሳሳይ መንገድ ዴኒስ ቤርካም ይሰጠኛል ብለህ ታስባለህ? ያኔ ሄንሪ ሪያላይዝ አደረገ። ዴኒስ ቤርካም ኳስ ሲይዝ በሚፈልገው መንገድ ሊያጫውተው ይችላል። ሮበርት ፔሬዝ አንድ ሁለት መጫወት ስለሚፈልግ ወደ እሱ ቀርቦ ሾርት ፓስ መጫወት አለበት። ፌንድሪክ ላምባርግ ኳስ ይዞ ሲሮጥ ላይታየው ስለሚችል እሱ በሚታየው ቦታ መሄድ አለበት። ስለዚህ የቡድን አጋሮቹ ላይ ከማማረር ይልቅ የቡድን አጋሮቹን ኳሊቲ ተረድቶ ራሱን በእነሱ ዌይ ሼፕ አደረገ። ምክንያቱም ሁሉም ተጫዋች በተመሳሳይ መንገድ ሊያቀብለው አይችልም። ከዛ በኋላ ያለውን ሄንሪን ብዙዎቻችሁ ታውቁታላችሁ። በአርሰናል የነገሰ ተጫዋች ነው። ባርሳ ሜዶ የቻምፒዮንስ ሊግ ዋንጫ ማሳካት ችሏል። አርጊውብሊም የፕሪሚየር ሊጉ ምርጡ ተጫዋች ነው። ኳስ ተጫዋች ስትሆኑ ምንም ያህል ቴክኒካል ችሎታ ቢኖራችሁ የቡድን አጋሮቻችሁን ባህሪ መረዳት ካልቻላችሁ በጣም ትቸገራላችሁ። የቡድን ኬሚስትሪ የሚባለውም ይሄ ነው። ለምሳሌ ደብሮይኔ በማንቸስተር ሲቲ ውስጥ ለብዙ አጥቂዎች አሲስት አድርጓል። ነገር ግን ለሁሉም አጥቂዎች ሲያቀብልበት የነበረው መንገድ ተመሳሳይ አይደለም። ለአጉዌሮ ሲያቀብል የነበረበት መንገድና ለሃላንድ ሲያቀብል የነበረበት መንገድ ተመሳሳይ አይደለም። ምክንያቱም የሁለቱም ተጫዋቾች የአጨዋወት ባህሪ የተለያየ ነው። በአንድ ወቅት የዩናይትዱ ሌጀንድ በርባቶቭ በአንድ አጋጣሚ ስላስቆጠረው ጎል ሲያስረዳ ናኒ በቀይ መስመር ኳሱን ይዞ እየሮጠ ሄደ። ሌሎች ተጫዋቾች እሱን ተከትለው ክሮስ እንዲያደርግላቸው ወደ ቦክሱ ገቡ። እኔ ግን ናኒ ዝም ብሎ ክሮስ እንደማያደርግ አውቅ ነበር። ተጫዋቾቹ ላይ ትሪክ ሰርቶ ሲጨርስ እኔ ወደ ቦክስ ገባውለት። ፊት ለፊት የምታየው እኔ ስለነበርኩ ጎሉን አስቆጠርኩ አለ። ይሄ የሚያሳየው በዚህ አጋጣሚ በርባቶቭ ኳሱን ያስቆጠረበት ዋነኛ ኳሊቲው የቡድን አጋሩን ባህሪ መረዳቱ ነበር። ሄንሪም ከአርሰን ዌንገር ምክር በኋላ ከብዙ ተጫዋቾች ጋር መጫወት የሚችል ተጫዋች ሆኗል። በአንድ ወቅት አርሰን ዌንገር የአርሰናል የትሬኒንግ ሴንተር ከረጅም ጊዜ በኋላ በሚጎበኝበት ጊዜ ቡካዮ ሳካ አግኝቶት እንዴት ራሱን ማሻሻል እንደሚችል ጠየቀው። አርሰን ዌንገርም ቀኝ እግርን የበለጠ መጠቀም የሚችል ይመስለኛል አለው። ያኔ ቡካዮ ሳካ አርሰናል ውስጥ እያበበ የሚገኝ ወንደር ኪድ ነበር። ነገር ግን የሚማርበትን ቻንስ ሲያገኝ ምንም ማባከን አልፈልግም። ቡካዮ ሳካ ከዛ ምክር በኋላ ቀኝ እግሩን ይበልጥ በመጠቀም ኢፌክቲቭነሱን ጨምሯል። ቡካዮ ሳካ በዛ አጋጣሚ ያንን ምክር ባይቀበል ኖሮ በግራ እግሩ ብቻ የሚጮት ተገማሽ ተጫዋች ሊሆን ይችል ነበር። አሁን ግን የአርሰናልና የኢንግላንድ ቁልፍ ተጫዋች ነው። ቡካዮ ሳካ ጎበዝ ድሪብለር፣ ግብ አስቆጣሪ እንዲሁም አሲስት አድራጊ የሆነ ሁለገብ ተጫዋች መሆን ችሏል። ሶስተኛው ምክር የመከረው ለፋብሪጋስ ነው። ነገር ግን ይህ ምክር በተለያዩ ሚዲያዎች ተገኝቶ ድጋሚ መክሮታል። በአንድ ወቅት አርሰን ዌንገር ቶፕ የሚባሉ የመሃል ሜዳ ተጫዋቾች ኳስ ከመቀበላቸው በፊት ምን ያህል ጊዜ ይመለከታሉ ብሎ ቁጥራዊ መረጃዎችን ይዞ በመምጣት በጉድ እና በቬሪ ጉድ መካከል ያለውን ልዩነት ይዞ መጣ። በጥናቱም መሰረት ቶፕ የሚባሉ ሚድፊልደሮች ኳስ ከመቀበላቸው በፊት ከ15 እስከ 20 ጊዜ ቀና ብሎ ያሉ። የአንድ ሚድፊልደር ዋነኛ ኳሊቲ ደግሞ ውሳኔዎችን የሚወስንበት መንገድ ነው። አንድ ሚድፊልደር ውሳኔዎችን ለመወሰን የሚረዳው ደግሞ ኳስ ከመቀበሉ በፊት የቡድን አጋሮቹ ተቃራኒ ቡድን ተጫዋቾችና አጠቃላይ ያለበት ሲቹዌሽን ምን ይሆናል የሚለውን በቂ ኢንፎርሜሽን ሲይዝ ነው። ይሄ በጉድና በቬሪ ጉድ ሚድፊልደር መካከል ያለውን ትልቅ ልዩነት አምጥቷል። ፋብሪጋስ ከዛ በኋላ በአርሰናል፣ በቼልሲ፣ በባርሴሎና እንዲሁም በስፔን ብሔራዊ ቡድን የደመቀ ቶፕ ሚድፊልደር መሆን ችሏል። አሁን ደግሞ በጣሊያን ሴሪያ የኮሞ አሰልጣኝ ነው። ስለ ፍልስፍናው ሲጠየቅም ከአርሰን ዌንገር ብዙ እንደተማረ ተናግሯል። አራተኛው ምክር የመከረው ደግሞ በዓለም ላይ ላሉ ታዳጊ ተጫዋቾች በሙሉ ነው። ምክሩም ማንም በታለንቱ ብቻ ላይ መኖር የሚያስችል በቂ ታለንት የለውም የሚል ነው። የትኛውም ተጫዋች ምንም ያህል ታለንት ቢሆን ታለንት ስላለኝ መስራት አይጠበቅብኝም ለማለት የሚያስችል ታለንት ሊኖረው አይችልም። ብዙ ጊዜ ስለ ሜሲና ስለ ክርስቲያኖ ክርክር በሚነሳ ጊዜ ሜሲ ፈጣሪ የሰጠው ነው እንጂ ሰርቶ ያመጣው ምንም ነገር የለም ይባላል። በአርሰን ዌንገር ፐርስፔክቲቭ ግን ሜሲ ራሱ ጠንክሮ ባይሰራና ራሱን በየቀኑ ባያሻሽል ፕሮፌሽናል ተጫዋች መሆን አይችልም ነበር። ሜሲ ራሱ በታለንት ብቻ ለመኖር የሚያስችል በቂ ታለንት የለውም። ስለዚህ ሁሉም ተጫዋች በዙሪያው ባሉ ሰዎች በሚሰጠው አድናቆት ሳይዘናጋ በየቀኑ ጠንክሮ መስራትና ራሱን እያሻሻለ መሄድ አለበት። አምስተኛውን ምክር የመከረው ደግሞ በዚህ ዓመት ከባላንዶር ተፎካካሪዎች አንዱ ለሆነው መሐመድ ሳላ ነው። በአንድ ወቅት መሐመድ ሳላ አርሰን ዌንገርን አግኝቶት በጉድና በቬሪ ጉድ ተጫዋቾች መካከል ያለው ልዩነት ምንድነው ብሎ ጠየቀው። አርሰን ዌንገርም ቬሪ ጉድ ተጫዋቾች ሁሌም ቢሆን ትኩረታቸው ጨዋታው ላይ ነው። ምናልባት የጨዋታው ሪትም ውስጥ ላይሆኑ ይችላሉ ወይም በሚፈልጉት መንገድ እየተጫወቱ ላይሆኑ ይችላል። ነገር ግን እስከ መጨረሻው ደቂቃ ድረስ መጫወታቸውን አያቆሙም ብሎ መለሰለት። ይህ ምክር የሳላ ኬሪየር ላይ ምን ያህል ኢምፓክት እንዳለው ማየት እንችላለን። ሳላ ብዙ ጊዜ በጨዋታው ጠፍቶ ብዙም ሳይታይ ይቆይና በድንገት መጥቶ ጎል አስቆጥሮ ወይም አሲስት አድርጎ ቡድኑን አሸናፊ ያደርጋል። አቬሬጅ ተጫዋች ግን በጨዋታው የመጀመሪያ ደቂቃዎች ወደ ሪትም ካልገባ ወይም በሚፈልገው መንገድ እየተጫወተ ካልሆነ ሙሉ ጨዋታውን ይጠፋል። ምናልባት መሐመድ ሳላ ይህን ምክር ባያገኝ አሁን የምናውቀውን ሳላ ላናየው እንችል ነበር። ይህንን ቪዲዮ እያያችሁ ያላችሁ ኳስ ተጫዋቾች ቪዲዮን በድጋሚ ያስጀምራችሁ ኖት እየያዛችሁ ይዩት። ምክንያቱም አምስቱም ምክሮች በእግር ኳስ ህይወታችሁ ላይ ትልቅ ተጽዕኖ ሊኖራቸው ይችላል ወይም አቅጣጫ ቀያሪ ሊሆኑ ይችላሉ። በእኔ የተዘጋጀውን ኖት ከፈለጋችሁ ደግሞ አምስቱን ምክሮች ለእናንተ ተስማሚ በሆነ መልኩ ጽፌ በፒዲኤፍ አዘጋጅቼላችኋለሁ። ዳውንሎድ አድርጋችሁ መጠቀም ትችላላችሁ።